ኢትዮጵያ ውስጥ የምትገኙ የሰው ልጆች በሙሉ ከዛሬ ጀምሮ የትኛውንም አይነት አትክልት ያለ ዘይት መስራት እንደማይችሉ ተገለጸ። ይመቸው በእናትህ አረካሽ ወላሂ አረካም ብቻ ኧረ በእናትህ ይመቸው። ይህንንም ያሉት አትክልቶች መሪ አቶ ካሮስ ሲሆኑ በፓርላማ ውስጥም የተናገሩት አንድ ንግግር አለ። ተከታትለን እንመለስ። አንዱ የኮዬ ፈጬ አካባቢ ልጅ ነውና በዘይት ስራን ስንለው ምን አለ? ውሃውንም በመከራ ነው ያገኘነው። እኛ ምን አገባን ስለነሱ ችግር ማለት እኛ ምን አገባን? ይሄው ለዜናውን ሰምተሃል። ጫፋችንን እንዳነካ ዘይት ከሌለ ማለት ኧረ እባክህ ዘይት ከሌለ አመጣለሁ። ደግሞ ዝም ብዬ ብሰራችሁ ምን ታመጣላችሁ? ታይፈስ ታይቁር ምናምን ነው የምናስይዘው። ፈስ በፈስ ነው የምናደርገው። ይሄንማ እጄ ማዋራት አለብኝ። ካሮትን ላዋራው ነበር ስለ ዘይቱ ጉዳይ። ላስገባው አለቃ። ምንም አይነት ንግግር አያስፈልግም። በቃ ዘይት ከሌለ ጫፋቸውን እንዳነካ ጉቦ ምናምን አያስፈልግም። ሂድ ከዚህ። A few moments later. ካሮትን ላዋራው ነበር ስለ ዘይቱ ጉዳይ። አለቃ ላስገባት። ኧረ ግቢ በላት አንተ እንዴ። እና ዘይት የለኝም በውሃ ነው መስራት የፈለኩት። ኧረ በጎርፍም ስሪያቸው ከፈለግሽ በጎርፍ ስሪያቸው ማማዬ። እንዴ ለምንድን ነው የምታወጪው? ቀጭኑ ተረጋጋ።